ሰላምዬ ጀግና ሆናለች። ሁሉንም ነገር ለእናቷ ነገረቻት። የሀናን ስልክ ቁጥር ከስልኬ ወስዶ እሱ ሀናን እየረበሸ እንዳለና በጣም አስቸጋሪና ሴቶችን ጨራሽ እንደሆነ ለእናቷ ነገረቻት። ሰላም አሁን ቆርጣለች። ልጁን ለማሳደድና ከፊቷ ለማጥፋት ያደረገችው ትልቁ መንገድ እጅግ የሚገርም ድራማ ነበር። ከስልክ ቁጥር እየፈተሸ እንደሆነና የሀናን ቁጥር ሊወስድ እንደሆነ ነቅታበታለች። ነገር ግን ባለፈው መናገር አልፈለገችም ነበር። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንደው ሰብስክራይብ ስለምታደርጉኝ እያመሰገንኩኝ የዛሬው ይለያል ይሄ በቅሎ በየሄደበት ማለት ነው። ምን በቅሎ ብቻ አህያ ነው እንጂ ማለት ነው። እና በየሄደበት እንደው ሴቶችን እያሯሮጠ ያደረገባትን ይቅርታ ሳይጠይቅ ምን ሳይል እንደገና ሌላ ሴት ለማሯሯጥ ሀንዬን እንደገና እጁ ለማስገባት እያደረገው ያለው ሩጫ በጣም ያሳዝናል። ሰላም ሁሉንም ነገር ደረሰችበት። ባለፈው ስልክ ሲፈትሽ የነበረው እሷን ወዷት ወይም አፍቅሯት ሊጠባበቃት ወይም በሌላ ሰው ቀንቶ ሳይሆን ስልክ ቁጥር እየወሰደ እንደው ገብቷታል። ስልክ ቁጥሩም የሀና እንደሆነና ሀና እንደማሆን የእሷን እጣ ፈንታ ሊሰጣት እንደሆነ ስታውቅ ነብር ሆናለች። የእኔን እጣ ፈንታ ልትሰጣት ነው አይደል? ዋጋህን እሰጥሃለሁ። አሁን ነው የአንተ ዋጋ የምትሰጥበት ጊዜ ብላ ራሷን አረጋግታ መፍትሄ ወሰደች። መፍትሄውም እቤት ውስጥ አስጠርታ እናቱ ፊት ማዋረድ ነበር። ከእሷ ጋር ፍቅረኛ እንደሆነ ሳታሳውቅ ሀናን እየረበሸና መቀመጫ እንዳሳጣት ለእናቷ ነገረቻት። እናቷም የምታየውን ማመን አቃታት። ነግሬህ ነበር ሀና ጋር እንዳትደርስ፣ ሀናን ለመረበሽም እንዳትሞክር ብዬ ነግሬህ ነበር አለችው። ምላሴ በሆነው ነገር ገረመው። እዚህ የሚመጡ ወንዶች ሁላ ሀናን ነው የሚፈልጉት። ይችን ልጅ ልትሰራ እንኳ አልፈቀዱላትም። ሀና ማለት በጣም የዋህና ደግ ልጅ ናት። ግን ለሷ ይሄ አይገባም። ሁሉም ሰው ለተንኮልና ለሀልጋ ጨዋታ ይፈልጋታል። በመልኳ መልካም ውስጧን መልካምና አዛኝ መሆኗን ረስተው እንዲሁም ለስንት ነገር እንዳለባት ረስተው ነገር ግን ሀልጋ ላይ ለማጫወት እሷን ይፈልጓታል ብሎ በጣም ተናደደ። እናቱ ጋር ሆኖ ሰላም ያደረግሽው ነገር በጣም አሪፍ ነው፣ ጀግና። እንደዚህ መለወጥሽ በጣም ገርሞኛል። እንደዚህ አይነት ክፉ ሴት መሆንሽን አላውቅም ነበር። እንደዚህ አይነት ነሽ እንደ ያላት። ሰላምም አታውቀኝማ፣ ስለማታውቀኝ ነው። የማታውቃትን ሰላምን አሳይሃለሁ፣ አንተ ዋጋ የለህም አለችው። ከስራ ተባረረ። በጣም ተናደደ። የሰላም እናት የምታየውን ነገር ማመን አቃታት። የሆነ ነገር ተጠራጠረች። ከሰላም ጋር የሆነ ግንኙነት እንዳለውና የሆነ ነገር እንደተፈጠረ ተጠራጠረች። ታውቂዋለሽ እንዳይ በምንድን ነው የምትተዋወቁት አለቻት። እባክሽ እናቴ ብዙ ጥያቄ አትጠይቂኝ፣ እኔ ምንም የማውቀው ነገር የለኝም። ነገር ግን ሀንዬን ሲከታተልና ሀንዬን ሲፈልግ ወይም ልትሄድ አካባቢ መሄጃዋ እየጠበቃት አየሁት። እናም ሲያስቸግራት እንዳትሄድ ሲያስቸግራት አየሁት። በዛ ነው እንጂ እኔ የማውቀው ነገር የለኝም ብላ ሸመጠጠች። የሀንዬ አባት በጣም ህመማቸው ውስጥ ለውስጥ አመማቸው። ምላሴ ከአባትየው ጋር ሄዶ ከእህቱ ጋራ ብር ለመስረቅ ተስማሙ። እናቷም ወርቅ እንዳላትና ወርቁንም ይዛለት እንደምትመጣ ቀስ ብሎ ደግሞ በህግም ሆነ በተለያዩ ነገሮች ቤትህን አስመልሰህ እቤትህ እንድትሆን እፈልጋለሁ አለችው። እህቱ በጣም ምርጥ ሰው ናት። አባቴ ክፉ ነው፣ እኔ እንዲገልህ አልፈልግም። ስለዚህ እሱ ለገንዘብ ሲል ምንም ነገር ያደርጋል። ከእሱ ጋር የተጠጋ ሁላ ይሞታል። ስለዚህ እኔ ደግሞ አንተ እንድትሞትብኝ አልፈልግም። እናቴ ስለ ስብዕናህና ስለ መልካምነት ስታወራ ሰምቻለሁ። ሁል ጊዜ ይቅር በለኝ እያለች ስላንተ ታለቅሳለች። እንዳንተ አይነት ወንድምነት አግኝቼ ማጣት አልፈልግም። ስለዚህ አባቴ ደግሞ እንዲገልህ አልፈልግም። እናም ለዛም ነው እኔ
እንጂ ለአባቴ ተልኬ ወይም አባቴ አዞኝ አይደለም። ካንተ ጋር እንዳለው ቢያቅ እኔንም ይገለኛል አለችው። ምላሴም አይዞሽ፣ ሁሌም ከጎንሽ ነኝ። እኔ ምንም ልልሽ አልችልም። የአባትሽ ክፋት በጣም የጠና ነው። ነገር ግን አንቺ አለሽ፣ ከጎንሽ ነኝ አላት። እሺ ብላ በጣም ደስ አላት። በጣም ተሳሰቡ። ስለዚህ የሚገቡበትን እሱ በሌለበት ሰዓትና የሚገቡበትን ሰዓት በሩንም እንዴት እንደምትከፍትለት ተነጋገሩ። ሀንዬ በጣም ተጨናነቀች። የአባቷ ጉዳይ በጣም አጨናንቋታል። ምክንያቱም ሕክምናው ቶሎ መውሰድ እንዳለበትና አለበለዛ ጊዜው ካለፈ ከባድ ችግር እንደሚገጠም ዶክተሩ ነግሯታል። እሷ ደግሞ ምንም አይነት ብር የላትም። እጇ ላይ የያዘችው 50 ሺህ ብር ብቻ ነው። 50 ሺህ ብር በምን ይታከማል? የተጠየቀችው 400 ሺህ ብር። በጣም ጨንቋታል። በጎን ደግሞ ምላሴ እየተሯሯጠ ነው። አባቴን አድናለሁ። ይህን ይመስል አባት ፈጣሪ ሰጥቶኝ ላጣው አልፈልግም። አሁን ሀናን የማግዝበት ጊዜ ነው አለ። ምላሴ በጣም ብዙ ከቤተሰቦቹ አባትያው የወረሰውና በጣም ሲያሰቃየው የነበረው ስቃዩን ሲያበዛበት የነበረው አባትያ ሙሉ ንብረቱን ወርሶታል። ሙሉ ንብረቱ የምላሴ የእናትና አባት ነው። እሱ ግን ጎዳና ለጎዳና እየሄደ ንብረቱ ግን ማንም ይጫወትበታል። ስለዚህ አሁን የምላሴ ንብረቱን የሚያስመልስበት ሰዓት ነው። ቀስ ብዬ ንብረቴን አስመልሳለሁ፣ ግን አሁን አባቴን ማዳን አለብኝ። ይህን 400 ሺህ ብር እንደምንም ማግኘት አለብኝ ብሎ ለራሱ ቃል ገባ። እህቱም እንደምታግዘውና ሁል ጊዜም ከጎኑ እንደሆነች ብቻ እንዳይተዋት የፈለገ ቢሆን እንዲከላከልላትና አብራው እንድትኖር ጠየቀችው። ሁሌም አብረሽኝ እንድትኖሪ እፈልጋለሁ፣ አብሽሪ አላት። ሀንዬ ከምላሴ ጋር አወሩ። እዚህ ጋር የሚመጡ ወንዶች ምግብ እንድታቀርቢ ወይም ሻሂ እንድታቀርቢ አልፈልግም አላት። ምን እየሆንክ ነው ምላሴ ያለችው። ሁሉም ሰው ለመጥፎ ነገር ነው የሚመኝሽ፣ አንቺ ግን ውስጥሽን ብዙ ችግሮች እንዳሉብሽና አባትሽን እንደምታሳክሚ ዝቅ ብሎ መስራት ከባድ እንደሆነ ያወራሉ። በውበትሽ እየተገረሙ ለመጥፎ ነገር ይመኝሻል። እኔ ደግሞ በዚህ ሳስብ በጣም እናደዳለሁ። ሁሉም ወንድ እንደዚህ ነው ብሎ ባልገምትም፣ ነገር ግን በጣም ያበዙታል። ቆንጆ ሴት ሲያዩ የሚሆኑትን ሁኔታ በጣም ይገርመኛል ብሎ በጣም ተናደደ። ሀንዬም ምንም ችግር የለም፣ በጣም ነው ማመሰግነው እንደናንተ አይነት ቤተሰብ፣ እንዳንተ አይነት ወንድም፣ እንዳንተ አይነት ሀሳቢ ስለሰጠኝ አመሰግናለሁ ብላ ግንባሩን ሳመችው። ተቃቀፉ። ሰላምዬ ሁለታችሁ እያበራችሁ ነው ማለት ነው፣ ሁለታችሁ ተስማማችሁ ማለት ነው እያለች እየሳቀች ተቃቀፉ። ሁላቸውም አብረው ተቃቀፉ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የሀንዬ ወዳጆች ላይክ፣ ሰብስክራይብ አድርጎ አመሰግናለሁ። ወዳችኋለሁ።